ከሰረገላው ሲወርድ የከንቲባውን ልብስ ለብሷል። ጂን ከሰረገላው እንደወረደ ጠረሩን ያሸተቱት ሰዎች በጠቅላላ ተንበርክከው እጅ ይነሱታል። ጂን ለሞት ወደ ተዘጋጀለት መድረክ ይወጣና ገዳዩን ተጠግቶት ሲያናገረው ገዳዩ የሚንበረከክና አንተ ንጹህ ሰው ነህ ምንም አላረክም ይለዋል። ቀጥሎ ያደረገው ነገር ቢኖር ጂን መሐረቡን ሽቶ ያስነካውና መሐረቡን ያውለበልበዋል። እዚያ የነበሩ ሰዎች በጠቅላላ በጂን ፍቅር ይወድቃሉ። ቄሱም አልቀሩም። ተንበርክከው እጃቸውን ወደ ላይ አድርገው አንተ መልአክ ነህ ጂን መልአኩ ማለት ቀጠሉ። ሁሉም ሰው ጂንን ይወደዋል። የላውራ አባት እንኳን ከጂን ፍቅር ይዞት በዚህ ሽቶ ምክንያት የልጁን ገዳይ ረስቶታል። ሽታው እየራቀ ሄዶ ሰዎች ራሳቸውን ሲያውቁ ባረጉት ነገር በጣም አፈሩ። ጂን ያለበት አይታወቅም፣ ከአካባቢው ተሰውሯል። በጂን ፋንታ የጂን አለቃ ይከሰስና ይታሰራል። ጂን መጀመሪያ ወደ ተወለደበት ከተማ ተመልሶ ይሄዳል። ከዚያም የያዘውን ሽቶ ጭንቅላቱ ላይ ይደፋዋል። አካባቢው ላይ የነበሩ ሰዎች በጠቅላላ እየሮጡ መጥተው ጂን ላይ ይሰፍሩበታል። በማግስቱ ጠዋት ሰዎቹ ሲነሱለት የሚታየው ጂን ለብሶት የነበረው ልብስና ያቺ የሽቶ ጠርሙሷ ናት። የዚህ ፊልም ታሪክ እዚህ ጋር ያበቃል።